ፊልሙ የሚጀምረው በአውሮፓ ውስጥ በምትገኝ ኢርሊያ በተባለች ትንሽ ከተማ ውስጥ ነው። በዚህ ከተማ ውስጥም ሳማንታ የተባለች የንጉሱ ሁለተኛ ልጅ አለች። ሳማንታ የንጉሱ ቤተሰብ ሁለተኛ ልጅ ስለሆነች እንደ ልዕልት አትታየም። በባህላቸውም ምክንያት የመጀመሪያ ልጆች እንደ ልዕልት ስለሚታዩ ሁሉንም ነገር ይደረግላቸዋል። የንጉሳዊ ቤተሰቡም የመጀመሪያ ልጅ የሆነችው ኤሌኖር የተባለች ልጅ ነች። ኤሌኖርም የመጀመሪያ ልጅ ስለሆነች ብቻ በንጉሳዊ ቤተሰብና በመላው ከተማ በጣም ትከበራለች። ይህ በእንዲህ እንዳለ ሳማንታ በሚደረጉት ነገሮች በሙሉ ደስተኛ አይደለችም። በዚሁ ድብርት ውስጥ እያለችም አባቷ ብዙም ሳይቆይ በሞት ይለያቸዋል። የዚህን ጊዜም የአባትየው ኃላፊነት በሙሉ በእናቷ በካትሪያ ላይ ወርዷል። ካትሪያም ባለቤቷ ስለሞተ ሀገሪቱን ከመጀመሪያ ልጇ ከኤሌኖር ጋር ሆና ለማስተዳደር ወስናለች። ይህ ሁሉ ነገር ሲፈጠር ግን አንዳቸውም ሳማንታን አያማክሯትም። በዚህም ምክንያት ሳማንታ የቤተ መንግስቱ ጥበቃ ልጅ ከሆነው ከማይክ ጋር ጓደኝነት ጀምራለች። ማይክ እና ሳማንታ አንድ ላይ ሆነው በሮክ ሙዚቃ የንጉሱን ቤተሰብ ያወግዛሉ። በእነ ሳማንታ ሀሳብ የተስማሙ የተወሰኑ ሰዎችም ከነሱ ጋር ተቃውመዋል። ነገር ግን ተቃውሞ ብዙ መቆየት ሳይችል ፖሊሶች ወዲያውኑ ወደ ቦታው ይመጣሉ። ሳማንታም በስኬትቦርድ ከፖሊሶቹ ለማምለጥ ስትሞክር ከትራፊክ መብራት ጋር ትጋጭና ትወድቃለች። ፖሊሶቹም ሳማንታ የንጉሳዊ ቤተሰብ ልጅ መሆኗን አውቀዋል። ወዲያውኑ ሳማንታንም ወደ እናቷ ወደ ካትሪን ጋር አቀረቧት። ካትሪን ልጇ ሳማንታ ይህንን ንጉሳዊ ስርዓት በጣም እንደምትጠላውቃለች። ለሳማንታም ከእንዲህ አይነት ተግባሯ እንድትቆጠብና በድጋሚ ጥፋት ስትሰራ ከተገኘች ከባድ ቅጣት እንደሚጠብቃት ነገረቻት። ትዕይንቱ ሲቀየር ፊልሙ ወደ ሀብታሞች ትምህርት ቤት ይወስደናል። በዚህ ትምህርት ቤት ውስጥም ሮክሳና የተባለች ቆንጆና ታዋቂ ሴት አለች። ሮክሳና በሶሻል ሚዲያ ላይ በጣም ታዋቂ ሴት ነች። በዚህም ምክንያት በትምህርት ቤት ውስጥና ባገኘችው ቦታ ላይ ላይቭ ማድረግ ትወዳለች። ይህ በእንዲህ እንዳለ በዚህ ከተማ ውስጥ በጣም ኃይለኛ ወንጀለኞች የሚታሰሩበት ከከተማው ወጣ ያለ ትልቅ እስር ቤት ይገኛል። በዚህ እስር ቤት ውስጥም 32 ቁጥር ተብሎ የተሰየመ አንድ አስማተኛ እስረኛ አለ። ሁለት የእስር ቤቱ ጥበቃዎችም ወደ 34 ጋር የሚበላውን ምግብ ለመስጠት ሄደዋል። 34ም ከፖሊሶች የተቀበለውን ፖም በሚበላ ሰዓት ከውስጡ የሚያስፈልገውን መሳሪያ አግኝቷል። ከፖም ውስጥ ያገኘውን ካፓሲተርም አንገቱን ለመፍታት ከሚረዳው መሳሪያ ጋር በማገናኘት አሁን ላይ 34 ቁጥር ነጻ ወጥቷል። 34 ቁጥር በጣም ኃይለኛ አስማተኛ ነው። አንገቱንም ነጻ እንዳወጣ የእስር ቤቱን ጠንካራ በር በአስማቶቹ በመስበር አምልጧል። ይህ በእንዲህ እንዳለ ማይክ እና ሳማንታ በስቱዲዮ ውስጥ ሙዚቃ ይለማመዳሉ። የዚህን ሰዓትም ማይክ በጣም አሪፍ ኮንሰርት እንዳለና በዛ ኮንሰርት ላይ የመግባት ትኬት ለሁለቱም እንደቆረጠ ይናገራል። ሳማንታ ማይክ ይህንን በሚነግራት ሰዓት አፉ በጣም እንደሚሸትና ነጭ ሽንኩርት እንደማትወድ ነገረችው። ማይክም ነጭ ሽንኩርት የበላው ከ2 ቀን በፊት እንደሆነና እንዴት ሊሸታት እንደቻለ አልገባውም። ሳማንታም ልብስ ለመቀየር በምትሄድ ሰዓት የአባቷን የድሮ እቃዎች ታገኛለች። ሳማንታ ከአባቷ ጋር በጣም ልዩ የሆነ ግንኙነት ነበራት። የሳማንታ አባት ከንግስቱ አስበልጦ እሷን በጣም ይወዳት ነበር። ከመሞቱ በፊትም ለሳማንታ የበረዶ ዘለላ የሚል ቅጽል ስም አውጥቶላት ነበር። ምሽት ላይ ሳማንታ ልብሷን ቀይራ ከቤተሰቡ ጋር ወደ ተዘጋጀ ፕሮግራም ሄዳለች። የዚህን ሰዓትም ቀን ላይ ከማይክ ጋር ኮንሰርት ሊገቡ እንደተስማሙ ታስታውሳለች። ወዲያውኑም ለእናቷ ትሄድና የምትሄድበት ልዩ ፕሮግራም እንዳላት ነገረቻት። ለንጉሳዊ ቤተሰቦች የተዘጋጀውን የራት ግብዣም ትተውና ማይክ ጋር ትሄዳለች። ማይክ ሳማንታ ቃሏን ረስታ የቀረች መስሎት በጣም አዝኖ ነበር። እንደመጣችን በደስታ ፓርቲውን ለመግባት ይሄዳሉ። ነገር ግን አሁን ላይ ማይክና ሳማንታ ይሄንን ፓርቲ እንዳይገቡ ተደርገዋል። ምክንያቱም እድሜያቸው ገና ስለሆነና መታወቂያ ስለሌላቸው ወደዚህ ፓርቲ እንደማይገቡ ተነገራቸው። የዚህን ሰዓትም እነ ማይክ ሌላ መንገድ ለመፈለግ ብለው ወደ ጓሮ ይሄዳሉ። በፓርቲው የጀርባ በር ለመግባትም አንድ ሰራተኛ የሚስጥር ቁጥሩን በሚያስገባ ሰዓት ማይክ ከርቀት መመልከት ችሏል። ማንኛውም ሰው ከርቀት ላይ ሆኖ እነዚህን ቁጥሮች ማስተዋል አይችልም። ማይክም በነገሩ እየተገረመ በሩን ከፍተው ወደ ፓርቲ ገብተዋል። ነገር ግን በፓርቲ ውስጥ ሳማንታ ደስተኛ መሆን አልቻለችም። ምክንያቱም ከሰዎች የልብ ምት ጨምሮ በፓርቲ ውስጥ እስካሉት የነፍሳት እንቅስቃሴ ድረስ በሙሉ በሷ ጆሮ ውስጥ ይሰማል። ሳማንታም የድምጾቹ መደራረብ ሊያሳብዳት ሲደርስ የፓርቲውን የእሳት አደጋ ጊዜ ውሃ ትለቅና ፓርቲውን ታቋርጣለች። አሁን ላይም እነ ሳማንታ ፓርቲውን በመበጥበጥ ምክንያት በእስር ቤት ይገኛሉ። ማይክም ለሳማንታ ከ2 ቀን በፊት የበላውን ነጭ ሽንኩርት ማሽተቷ በጣም አስገራሚ እንደሆነ ነገራት። ሳማንታም በነገሩ በጣም ግራ ተጋብታለች። ከእስር ቤትም የማይክ አባት ዋስ ሆኖ ያስወጣቸዋል። ካትሪያም የልጇን መታሰር ሰምታ ስለነበር አሁን ላይ በእሷ ላይ ከባድ ውሳኔ አውርዳለች። በበጋው ወቅት ላይ ሳማንታ በአዳሪ ትምህርት ቤት ውስጥ ገብታ እንድትማር ተወስኗል። ሳማንታም እናቷን መቃወም ስለማትችል ሁሉንም ነገር ተቀብላለች። በማግስቱም ወደ አዲሱ ትምህርት ቤት ሄደች። በአዲሱ ትምህርት ቤት ውስጥ ጃኖር የተባለች ሳቂታ ተማሪ አለች። ማቴዎ እና ቱማ እንዲሁም በሶሻል ሚዲያ ላይ ታዋቂ የሆነችው ሮክሳናም በዚሁ ትምህርት ቤት ነው የሚማሩት። የበጋውን ክፍል የሚመራው መምህር ደግሞ ፕሮፌሰር ጀምስ ሞሮ ነው።
ጀምስም ወደ ክፍል እንደገባ ለተማሪዎቹ አጭር መግለጫ መስጠት ይጀምራል። በዚህ ክፍል ውስጥ የሚገኙት ሁሉም ተማሪዎች አስማተኛ ናቸው። እያንዳንዳቸው ተማሪዎች ከተለያየ የንጉሳዊ ቤተሰብ ነው የመጡት። ሁሉም ልጆችም የንጉሳዊ ቤተሰብ ሁለተኛ ልጅ ስለሆኑ ልዩ ኃይል ተሰጥቷቸዋል። በዚህ ትምህርት ቤትም የገቡበት ዋና ዓላማ ይህንን አስማታቸውን እንዲያውቁትና መቆጣጠር እንዲችሉ ለማድረግ ነው። የሳማንታ እናት ካትሪን የዚህ ማህበር ዋና ኃላፊና መስራች ነች። በካትሪን ንግግር መሰረትም የማህበሩ ዋና ዓላማ ንጉሳዊ ቤተሰቦችን መጠበቅ ነው። እነዚህ ልጆች አስማታቸውን ካወቁና መቆጣጠር ከጀመሩ በኋላ በከተማ ውስጥ የሚገኙ ክፉ ሰዎችን ያጠፋሉ። በተጨማሪም በከተማ ውስጥ የሚገኙትን ልዕልቷን፣ ንጉሱና በተለያየ ቦታ ላይ የሚገኙ ነገስታትን የመጠበቅ ኃላፊነት አለባቸው። ካትሪንም ለተማሪዎቹ የትምህርት ቤቱንና የሚማሩበትን ዋና ዓላማ ካስረዳችሁ በኋላ ፕሮፌሰሩ ቀጥታ ወደ ትምህርት ይገባል። የመጀመሪያው ክፍል ፈተናው ስብስብ ነው። ክፍሉ በሙሉ በግድግዳ የተሞላ ነው። በተለያየ አቅጣጫም ሌዘሮች ይተኩሳሉ። እነዚህ ልጆችም ራሳቸውን ከሌዘሮቹ ለማዳን በሚሞክሩ ሰዓት ልዩ ኃይላቸውን ያገኛሉ። ሮክሳና ከሌዘሩ ለማምለጥ በመሞከር ሰዓት የመሰወር ልዩ ኃይል እንዳላት ታወቀች። በሌላ በኩል ቱማ ሰዎችን የማሳመንና የሱን ትዕዛዝ እንዲከተሉ አይምሯቸውን የማደንዘዝ ልዩ ኃይል አለው። ሳም ደግሞ ነገሮች ከመፈጠራቸው በፊት ቀድሞ የማዳመጥና ከሌሎች የተሻለ ማስተዋል ትችላለች። የመጀመሪያውን ፈተና ሁሉም ተማሪዎች እንዲህ ባለ ሁኔታ አልፈዋል። እስካሁን ልዩ ኃይሏን ያላገኘችው ጃንዋሪ ነበረች። ጃንዋሪም ተቀምጠው በሚያወሩ ሰዓት ሮክሳናን ትነካታለች። የዚህን ሰዓትም የመሰወር ችሎታ የሮክሳና የነበረው ወደ ጃንዋሪ ውስጥ ተላልፏል። በዚህም አማካኝነት ጃንዋሪ ሰዎችን በምትነካ ሰዓት የእነሱን ልዩ ኃይል ለጊዜው መስረቅ እንደምትችል አወቀች። ማቴዎ ደግሞ ነፍሳትን የማዘዝና እነሱን የመቆጣጠር ልዩ ኃይል አለው። ከትምህርት በኋላ ባለ ትንሽዬ ጊዜም ሳም ከሳሚ ጋር ጊዜዋን ታሳልፋለች። ይህንን ፊልም እስካሁን እያያችሁት ከሆነ ፊልሙን ወዳችሁታል ማለት ነው። ፊልሙ ከተመቻችሁ ላይክ አድርጉት። በሌላ ጊዜም እንድሰራላችሁ የምትፈልጉትን ፊልም በኮመንት ላይ አሳውቁኝ። በሚቀጥለው የትምህርት ጊዜያቸው ጀምስ አሁን ላይ ሁሉም ተማሪዎች አስማታቸውን መቆጣጠር እንዳለባቸው ነገራቸው። እንደ ከዚህ በፊቱ አብረው እንደማይሰሩም ተነግሯቸዋል። አሁን ላይም ሁሉም ልጆች ለብቻቸው ተበትነው ፈተናቸውን ማለፍና አስማታቸውን መቆጣጠር አለባቸው። በዚህም መሰረት ሳማንታ በስፒከር በተሞላ ክፍል ውስጥ ለፈተና ገብታለች። በሌላ በኩል ቱማ ደግሞ ቻርሊ የተባለ ውሻ ተሰጥቶት ውሻውን መቆጣጠርና ማዘዝ እንዲችል ተነገረው። ሮክሳናም በፍጥነት በሚቀያየር የአየር ጸባይ ውስጥ ራሷን መቆጣጠርና መቆየት እንድችል ተደርጋለች። ማቴዎም ለብቻው በሜዳ ላይ ነፍሳትን መቆጣጠር እየተለማመደ ነው። ጃንዋሪም በመዋኛ ገንዳ ውስጥ አና ከተባለች ሴት ጋር ተዋውቃለች። አሁን ላይም ከአና ጋር በመሆን በውሃ ውስጥ የመቆየትና ትንፋሿን የማመቅ ችሎታውን መለማመድ አለባት። ከረዥም ሰዓት ስልጠናም በኋላ ልጆቹ እረፍት እንዲያደርጉና ምሳ እንዲበሉ ጊዜ ተሰጣቸው። ትዕይንቱ ሲቀየር ማይክ ከአባቱ ጋር ቁጭ ብሎ የሳማንታን ፎቶ ይመለከታል። አባቱም ለማይክ ከሳማንታ ጋር ያለውን ግንኙነት እንዲያቋርጥ ይፈልጋል። ምክንያቱም እነሱ የነ ሳማንታ የበታች እንደሆኑና ከነሱ ጋር ፍቅር መጀመር እንደማይችሉ ነው የሚያስበው። ይህ በእንዲህ እንዳለ ሳማንታ ከረዥም ጊዜ በኋላ ከእናቷ ከካትሪያ ጋር በሰላም ማውራት ጀምራለች። እናቷ ካትሪያ በዚህ ግንባታ ውስጥ የሚገኙትን የተለያዩ ክፍሎች አስጎበኘቻት። ይህ በእንዲህ እንዳለ ከሮክሳና ውጪ ሁሉም ተማሪዎች አስማታቸውን መቆጣጠር ችለዋል። ማቴዎ ንቦቹን ሙሉ በሙሉ ተቆጣጥሮ በመሬት ላይ የሚገኘውን ድንጋይ በአየር ላይ ማንሳፈፍ ችሏል። ጃንዋሪም ከዚህ በፊት ትቆይ ከነበረው በብዙ እጥፍ በውሃ ውስጥ መቆየት ችላለች። ነገር ግን ሮክሳና በሚቀያየረው የአየር ጸባይ ውስጥ አስማቷን መተግበር አልቻለችም። በዚህም ምክንያት አሰልጣኛቸው ጀምስ ተናዷል። ሮክሳናንም በሶሻል ሚዲያ ላይ የሚያውቋትና የሚከተሏት ሰዎች በሙሉ በሜካፕ አይተዋት ነው። ጀምስም ያለ ሜካፕ ቪዲዮ እንደሚቀርጻትና በሶሻል ሚዲያ ላይ እንደሚያጋራው ይነግራታል። ስልኩንም አውጥቶ ቪዲዮ ሊቀርጻት ሲል ትሰወራለች። ጀምስ ቪዲዮ ቀርጿት በሶሻል ሚዲያ ላይ ሼር እንደሚያደርግ የተናገረው ውሸቱን ነው። ሁሉንም ነገር ያደረገው ሮክሳና ራሷን ለመከላከል ስትሞክር አስማቷን እንድታገኘው ብሎ ነው። አሁን ላይ ሁሉም ልጆች በሚፈለገው መጠን አስማታቸውን መቆጣጠርና ከፍተኛ ደረጃ ላይ መድረስ ችለዋል። ከዚህ በኋላም ስልጠና እንደሌለና ለተልእኮ ብቻ እንደሚመጡ ተነገራቸው። ምሽት ላይም ማይክ ወደ ሳማንታ ጋር ደውሎ እንዲገናኙ ይጠይቃታል። ሳማንታ ምንም አይነት ምላሽ ከመስጠቷ በፊት ጀምስ የአደጋ ጊዜ አላርሙን ስላስጮኸ ሁሉም ተሰብስበው ይሄዳሉ። አሁን ላይ ጀምስ እነዚህ ልጆች እንዲጠብቁ የሚፈልገው ውድ ሀብት አለ። ሌባውን በዚህ ቤት ውስጥ ስለሚገኝ ከመዝረፉ በፊት ፈልገው እንዲያገኙ ነገራቸው። ልጆቹም የሳማንታን የማስተዋል ችሎታ በመጠቀም አንደኛውን ሌባ ይከተሉታል። ነገር ግን ሁሉም አንደኛውን በሚከተሉ ሰዓት ሀብቱን ለመጠበቅ የቀረ ማንም ሰው ስለሌለ ሌላኛው ሌባ ሀብቱን ዘርፎ ወጥቷል። በዚህም ጀምስ በተማሪዎቹ ላይ በጣም አዝኗል። ወደ ቤታቸውም ከተመለሱ በኋላ ማይክ እና ሳማንታ በስልክ ያወራሉ። ማይክ ሳማንታ ከአይኑ ከጠፋች ስለቆየች የት እንደሄደች ማወቅ ይፈልጋል። ነገር ግን ሳማንታ በዚህ የሚወስዱት ትምህርትና ስልጠና በሙሉ በሚስጥር እንዲያዝ ስለተነገራት ምንም ልትነግሩ አልቻለችም።
ማይክም ሳማንታ ነገሮችን ከሱ መደበቅ በመጀመሪያው ያዝንና ስልኩን በንዴት ይዘጋዋል። በቀጣዩም ቀን ልጆቹ አጭር የረፍት ጊዜ ለመውሰድ ወደ ባህር ዳርቻ ሄደዋል። አሪፍ ጊዜ ካሳለፉ በኋላ ጃንዋሪ እና ሳም ሆነው ወደ ቤተ መንግስት ሄዳሉ። ሳማንታም ጃንዋሪን እንደ ጓደኛዋ ስላሰበቻት በቤተ መንግስት ውስጥ ያላትን ስቱዲዮ ያሳየቻት። በስቱዲዮ ውስጥ ሙዚቃ በሚጫወቱ ሰዓት በድንገት ማይክ ወደ ክፍሉ ይመጣል። ማይክም ይህንን ሲመለከት ሳማንታ ያለሱ ደስተኛ እንደሆነች ያስባል። በዚህም ምክንያት በቅናት ተናዷል። ሳማንታ ማይክን ትታ ወደ ጃንዋሪ ጋር በምትመለስ ሰዓት ሚስጥረኛው ከእስር ቤት ያመለጠው አስማተኛ ወደ እነሱ ጋር መጥቷል። ይህ ሰውም ኃይለኛ አስማቱን በመጠቀም ሳማንታና ጃንዋሪን ጎድቷቸዋል። ከቤተ መንግስት ከመውጣቱም በፊት ሳማንታን የበረዶ ቅንጣት ብሎ ጠርቷታል። ይህም ሳማንታን በጣም ያስደነገጣት፣ ምክንያቱም በዚህ ስም የሚጠራት አባቷ ብቻ ነበር። በተማሪዎቹ ላይ ጉዳት እንደደረሰ ያወቀው ጀምስ በፍጥነት ወደ ቦታው መጥቷል። እነ ሳማንታም ተረጋግተው በዚህ እንዲቆዩ ቢነግራቸውም ሳማንታ ጀምስን ሳትሰማው ትቀርና አስማተኛውን መከተል ትጀምራለች። አስማተኛውንም በጫካ ውስጥ ካገኘችው በኋላ ይደበድባትና በመሬት ላይ ጥሏት ይሄዳል። ጀምስም እነ ሳማንታ ወዳሉበት ቦታ ደርሷል። የዚህን ሰዓትም ጃንዋሪ ከእንግዳው አስማተኛ ላይ ፓወሩን ትነጥቋለች። የሰረቀችውንም አስማት በመጠቀም አስተማሪዋ ጀምስን ትደበድባለች። አሁን ላይ ጀምስ በድብደባው ምክንያት ወደ ሆስፒታል ገብቷል። ካትሪንም የተፈጠረውን ነገር በሙሉ ከሰማች በኋላ ለልጇ ሳማንታ ሁሉንም ነገር ለመናገር ወስናለች። ይሄ ሚስጥረኛ አስማታዊ ሰው ኤድመንድ ይባላል። የሳማንታ አጎት ነው። ኤድመንድም ልክ እንደ ሳማንታ ይህንን ንጉሳዊ ቤተሰብ አይወደውም። ሁሉም ሰውም እኩል ነፃነትና እኩል ስልጣን እንዲኖረው ስለሚፈልግ ንጉሳዊ ቤተሰብ እንዲበተን ይፈልጋል። የሳማንታ አባትም ይህንን እንዲያደርግ በተደጋጋሚ ጠይቆት ነበር። ነገር ግን በጊዜው የኤድመንድን ሐሳብ የተቀበለ አንድም ሰው አልነበረም። በዚህም ምክንያት ኤድመንድ የሳማንታን አባት ገሎታል። የዚህን ጊዜም ካትሪን የቀሩትን የንጉስ ቤተሰቦች እንዳይገል ስትል በእስር ቤት እንዲቆይ ያደረገችው። ሳማንታም ይህንን ከሰማች በኋላ ወደ እህቷ ወደ ኤልኖር ጋር ትሄዳለች። ለኤልኖርም ከዚህ በፊት እንደምትጠይቃት ይህንን ንጉሳዊ ስርዓት እንድታስቆም ነገረቻት። ከዚያም በኋላ ምሽት ላይ ወደ ጀምስ ጋር ትሄዳለች። ጀምስ የተደበደበውና በሆስፒታል ውስጥ የተኛው በሳማንታ ጥፋት እንደሆነ ነው የምታምነው። ሳማንታም በጊዜው ጀምስ እንዳላት አርፋ ተቀምጣ ቢሆን ኑሮ የሁሉ ነገር አይፈጠርም። በጊዜውም ጀምስን ባለመስማቷና የሁሉ ነገር በመፈጠሩ ይቅርታ ጠየቀችው። ይህ በእንዲህ እንዳለ የሳማንታ ታላቅ እህት ኤልኖር ዛሬ ንግስት የምትሆንበት ቀን ነው። በፕሮግራሙ ላይም ከሌላ ግዛቶች የመጡ በርካታ ነገስታቶች ተገኝተዋል። ይህ በእንዲህ እንዳለ አስማተኞቹ ልጆችም በፕሮግራሙ ላይ ተጋብዘዋል። ቱማም ሰዎችን የማሳመን ችሎታውን በመጠቀም አንዲት ሴትን ለማማለል ቢሞክርም አልቻለም። ይህም የሆነው አስማቱ በጃንዋሪ ስለተወሰደ ነው። ጃንዋሪ የሰዎችን አስማት የመንጠቅ ችሎታውን በመጠቀም የቱማን አስማት ወስዳለች። ጃንዋሪም ኤድመንድ ወደ ታሰረበት ክፍል ከገባች በኋላ ጥበቃውን እንዲፈቱ አሳመነችው። በመቀጠልም ከሳማንታ ውጭ ሌሎቹን አስማተኞቹ ልጆች አሳምና ወስዳቸዋለች። አሁን ላይ ጃንዋሪ የቱማን አስማት ስለሰረቀች ሁሉም ሰው እሷ የምትናገረውን ያደርጋል። ይህ በእንዲህ እንዳለ ማቴዎ አንድ ንብ በመጠቀም ወደ ሳማንታ ጋር መልእክት ልኳል። ጃንዋሪ እንደከዳቻቸውና ኤድመንድም እህቷን ሊያጠቃባት እንደሆነ ነገራት። ኤድመንድ አዲሷ ንግስት ከመሾሟ በፊት ሁሉንም የንጉሳዊ ቤተሰቦች ለማጥፋት ነው የሚፈልገው። ሳማንታም ይሄ ከመሆኑ በፊት ለማስቆም ማይክን እርዳታ ለመጠየቅ ትሄዳለች። ነገር ግን ማይክ ሳማንታ ለብዙ ጊዜ ጥላው ጠፍታ ስለነበር እሷን ለመርዳት አይፈልግም። ሳማንታም የነበረችበትን ስልጠናና ስለ ሁሉም ነገር እውነቱን ነገረችው። ማይክም ሁሉንም ነገር እውነታውን እንደሰማ ሳማንታን ለመርዳት ይወስናል። ትዕይንቱ ሲቀየር ሳማንታና ጃንዋሪ በአንድ ክፍል ውስጥ ይገኛሉ። ሳማንታ ጃንዋሪን እያናገረች በምታዘናጋት ሰዓት ማይክ ጭንቅላቷን ይመታታል። አሁን ላይ ጃንዋሪ ራሷን ስታለች። በእሷ ቁጥጥር ስር የሚገኙት ሰዎችም ነጻ ወጥተዋል። በመቀጠልም ሳማንታ ወደ አጎቷ ወደ ኤድመንድ ጋር ሄደች። ሁሉም አስማተኞችም ኤድመንድን እያሳደዱት ወደ አንድ ክፍል እንዲገባ ያደርጉታል። በዚህ ክፍል ውስጥ ልጆቹ ቀድሞ ለኤድመንድ ወጥመድ አዘጋጅተዋል። አሁን ላይም ኤድመንድ አንድም የንጉስ ቤተሰብ ሳይገል በነ ማይክ ወጥመድ ውስጥ ወድቋል። ይህ በእንዲህ እንዳለ ኤልኖር አዲሷ ንግስት ሆና ተሹማለች። ከሹመቱ በኋላ ካትሪን እና ጀምስ ወደ ልጆቹ ጋር መጥተው በእነሱ እንደኮሩ ነገሯቸው። አሁን ላይም ልጆቹ እንደ ድሯቸው ከሰዎች ጋር እየኖሩ ቤተ መንግስትንና ሌሎቹን ሰዎች እንዲጠብቁ ተፈቅዶላቸዋል። አዲሷ ንግስት ኤልኖርም ወደ ሳማንታ ጋር ትመጣለች። ለሳማንታም በንግስና ጊዜዋ እሷንና ሌሎቹን ሰዎች የሚያስደስታቸውን ነገር በሙሉ ለማድረግ ቃል ትገባለች። በመጨረሻው ትዕይንት ላይም አስማታዊ ጠባቂዎቹ የራሳቸውን ዩኒፎርም ለብሰዋል። ጃንዋሪም በህይወት እንዳለችና እያመለጠች እንደሆነ ተነገራቸው። ጃንዋሪንም ማስቆም ወደሆነ ወደ አዲሱ ሚሽን ሄዳሉ። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።